ጋር ድምጻችን ይሰማ ጊዜ ከሀገር አምልጦ ሲወጡ አምልጦ እንደወጣ ነበር ማቀው። ይህ ሰው ተውሂድ በሶስት ይከፈላል ይያሉ ሰውን 25 ደቂቃ መስጂድ ላይ ፀሐይ ያንቃቁታል ይላል። ለዚህ ቃላት የሚነቃ ሰው ነው የሚነቃው። እዚህ እናቁምና እስኪ በሱ ትንሽኒ ወሚን አህል ቢዳ الذين يجب الحذر من مجالستهم ከቢዳ አካላቶች አንጃዎች መራቅ ከሚገባን አካላቶች ወሰማኢ ሹብሃቲሂም ሹብሃቸውንም መስማት ከሌለብን አካላቶች ካሊድ ክብሮም ነው አንደኛው። ልክ ትምህርት ቤት ውስጥ እንደዚህ ሰብስቦ መምህሮች ህፃናቶችን እንደሚያስተምሩ ሴቶቹን ከፊት ቁጭ አድርጎ ያቺን እያየ በደንብ አድርጎ እስላምን የሚያፈርስ ሰው ነው። ከሴትና ወንድ መቀላቀል እንኳን እንደዚህ ደርስ ላይ ይቀርና ሐጅ ላይ አላስጠነቅቁም እንዴ አላህ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ላይ ራሱ እንዳትቀላቀሉ ደሩራ ካልሆነ በስተቀር። ደሩራ ከሆነ ምናልባት እናትን ይዛት አይደል ከለቀቃት ልጠፋ ነው ወይ መኪና ውስጥ ልትገባ ነው፣ ያ ደሩራ ይባላል እንጂ ሐረሙም ላይ ሴትና ወንድ መቀላቀል አይቻልም። የትም እሳትና ጭድ አንድ ላይ አይሆንም። እነ ካይሪት ክብሮም ግን ለሁሉም ወልይ ናቸው እንዴ? ሴቶችን ቁጭ አድርጎ እነዛን ሴቶች ጥርሳቸውን ያስከፍቷቸው። አማርኛ ቂሰስ ታሪክ ከየት እንዳመጡት አይታወቅም። የሰለፎችንም አይደለም ይሄ እነሱ የሚያስተምሩት ትክክለኛ እስላም አይደለም፣ የኩፍር መንገድ ነው እያስተማሩ ያሉት። فإنه قد استنكر تقسيم التوحيد إلى ثلاثة ተውሂድ ለሶስት ይከፈላል ይያሉ ኡማውን በፀሐይ ያንቃቁታል አለ። ኢማሙ አህመድ 3 ቀን ምግብ ሳይበላ እያሰገደ አዙሮ ዱብ አለ። አባ ሁሬራ ርቦት ነበር መንገድ ላይ ዱብ የሚለው። እነ ሐምዛ እዛ ተራራ ላይ እዛ ሙቀት ላይ እግርህን ከጫማ ውጭ ካረኩ ገሽልጦ እኮ ነው የሚወስደው ሳውዲ። መኪና ሩጥ ገብተህ መሪ አትይዝም፣ እጅህ ለብ አደርጋል የመኪና መሪ። የኢትዮጵያ ሙቀድሞ ምን አለት እቺ 21 በጣም ከፍተኛው 30 ምናምን ነው። ሳውዲ ዱባይ 50 ምናምን ነው የሚሆነው። እንዳተኙ ይባላል። ሱዳን አንድ ጊዜ ህፃናቶች እንዳይተኙ ማታ ሲሉ ነበር በሬዲዮን ያውጃሉ። በዛው ልባቸው ተወጥቃል ይችላል። እሳት ውስጥም ቢሆን እኮ ተውሂድ መያዝ ከተቻለ ይያዛል። በጠሪቅን ኸቢስ አያችሁ አይደል? በጣም ድብቅ በሆነች በሶስት ተውሂድ መክፈል የለም ወይንም ደግሞ ቢዳ ነው አላለም። የሚያውቅ ነው የሚያውቀው። ምንድነው ያለው? ተውሂድ በሶስት ይከፈላል ይያሉ ሰውን 25 ደቂቃ በኹጥባ ያቆዩታል አለ። ምን ማለት ነው? የቅድሙ የእቺ ጦንቃይ ስለምስቱ ሊነግረው የሄደው አይነት ሰው የገባውን አይነት ከገባችሁ ቆንጆ ነው። ገብታችኋል? ለምን አነሳት እቺ ርዕስ? ሁሉም መስጂድ ላይ ተውሂድ በሶስት ይከፈላል ተብሎ ነው እንደሚያስተምረው ሁሉም ኢማም ፍላጎት አለው። ላ የተፈጠለው ኢላ ሰለፊዮች ካልሆኑ በስተቀር አያውቁትም። በል እንደውም የድሮም የአዲሱ ሙመያዎች ረድም ያደርጉት ዑለማዎች መስጂድ ላይ ቆሞ ሲያስተምሩ ደሞዝ የሚከፍላቸውን አካል መፍትሄ ለማስከበር ወይ የሱን ስሜት ለመጠበቅ ነው እንጂ ለሌላ ነገር አይደለም የሚለው እሳስ ላይ ነው ቢዚ የሆኑት። ላ እሱ የፈለጋት ዋና አለች ተውሂድን እያፈረሰበት ነው። ወለማ በለጋ ኢማሙ አህመድ አያችሁ ኢማሙ አህመድ ጋር የሆነች ወሬ ደረሰች። አን ኢብኒ አቢ ቁተይላ أنه ذكر عنده أهل الحديث سل حديث سوج توسع بمكة ላይ فقال قوم سوء على ያያችሁ እነዚህ መጥፎ ሰዎች ናቸው አለ። የሐዲስ ሰዎች ሲተቹ ማን እየተቸ ነው? በዋነኛነት አና አይሸታ ረዲየላሁ ዐንሃ አን ነብይ ሰለላሁ ዐለይሂ ወሰለም አና አቢ ሁረይራ ረዲየላሁ ተዓላ ዐንሁ አን ነብይ ሰለላሁ ዐለይሂ ወሰለም ማንን እየሰደበ ነው? የሐዲስ ሰዎች ሲሳደቡ ሰሃቦችን እየተሳደበ ነው። ቀውሙ ሱኢን አለ። የሐዲስ ሰዎች መጥፎ ሰዎች ናቸው አለ። ፈቃመ ኢማሙ አህመድ አያችሁ ብድግ ብሎ ተነሳ ኢማሙ አህመድ አያችሁ አይደል ሰለፊዮች وهو ينفض ثوبه ልብሱን እንደዚህ ያራገፈ ويقول እያለ ዝንዲቁን አለ ሙናፊቅ ነው አለ። የሐዲስ ሰዎች ሲተች ሰሃቦች ከዛ ማን ነው የሚተቸው? ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛው ናቸው የሚተቹት። ሙናፊቅ ነው እያለ ሁክም ሰጥቶበት ብድግ አለ። ወቃለ ኢብኑ ተይሚያ መጣነች ንግግር ሸርሰ ያደርጋት አያችሁ ሰለፊዮች ቀለብ ያደርጉና መታ ያደርጋሉ። ሰለፊ እንደዛ ነው መሆን ያለበት። ሚዲያ ላይ ምናምን ሲጻፍ ቀለብ አድርጋ እንሽራህ ሰድር ከሰጣ ምን ላይ ሰጥባት فإنه عرف مغزاه አለያችሁ አይደል? ምን እንደፈለገበት ስላወቀ ነው ኢማሙ አህመድ ሙናፊቅ ነው ያለው አለ። መጅሙዕ ፈታዋ ላይ 4ኛው ሙጀለድ 96 ላይ ጠቅሶታል። ይሄ ተውሂድን በሶስት መክፈል ወይንም ደግሞ በሶስት ከፍሎ የሚያስተምሩ ሰዎችን መተቸቱ ድንቁርናው ነው የሚያሳየው። አንዳንድ ሰዎች አሉ ከጥፍራቸው እስከ ራሳቸው ድረስ ማይብነት የሞላባቸው ምንም እስላምን አያውቁት ጁዝ አማ ወይ መተርጎም ስለቻሉ ብቻ እስላምን ይተቻሉ። ወአደም ተደቡሪሂ ለኪታቢላሂ ተዓላ የአላህን ቁርአን መገንዘብ ስላልቻለ ነው። በቁርአን አምጹልኝ ነው የሚለው። አንድ መሰላ አለች ደግሞ እሷን ኢንሻአላህ ወደፊት እናያታለን። በኒ እስራኤል ማለት ያዕቁብ ማለት ነው ወይ ይላል። አዎ ነብዩላህ ያዕቁብ ማለት ነው። ቁርአን ሐዲስ በሰፊ የሞላ